ብዙ ጊዜ ጀማሪ ክሬተሮች እነዚህን ስህተቶች ሲሳሳቱ በሰፊው መለከታለሁ። በዛሬ ቪዲዮ 7 ጀማሪ ክሬተር ከሆናችሁ ቪዲዮአችሁ ላይ የምትሳሳቷቸውን ስህተቶች እንዲሁም ልታርሟቸው የምትችሏቸውን ነገሮች በዛሬ ቪዲዮ ይዤላችሁ መጥቻለሁ። እነዚህንም 7 ስህተቶች እስከ ቪዲዮ መጨረሻ ድረስ ከተከታተላችሁ በእርግጠኝነት አሪፍ የሆነ ኳሊቲ ያለው ቪዲዮ ክሬት ማድረግ ትችላላችሁ። ይህን ቪዲዮ ከመጀመራችን በፊት እነዚህ 7 ስህተቶች ብዬ ሊስት ያደረኩላችሁ ነገሮች ለሾርት ፎርም ኮንተንቶች እንዲሁም ለሎንግ ፎርም ኮንተንቶች ይሆናሉ። ቤዚክሊ እናንተ ኮንተንት ክሬት ስታደርጉ ሳሳታችሁን 7 ስህተቶች ስለሆነ ይዤላችሁ የመጣሁት እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። ለማታውቁኝ ናትናኤል አቢ ይባላለሁ። ፉል ታይም ኮንተንት ክሪኤተር እንዲሁም የዲጂታል ማርኬቲንግ ኤጀንሲ ራን አረጋለሁ። በዚህ ቻናል የተለያዩ አይነት ስለ ኮንተንት ክሪኤሽን፣ ቪዲዮ ኤዲቲንግ እንዲሁም አንዳንድ የፐርሰናል ጆርኒን ሼር የማደርግበት ቻናል ነው። በዚህ ቻናል ብዙ ጠቃሚ ቪዲዮዎችን ስለምሰራ ሰብስክራይብ እያደረጋችሁ ቪዲዮን እንጀምር። ቪዲዮአችንን ከመጀመራችን በፊት ዲስክሌመር እንድትወስዱልኝ የምፈልገው እነዚህ ስህተቶች በቪዲዮ ኤዲቲንግ ወይም ደግሞ በቀረጻ ብቻ ሳይሆን አንድን ቪዲዮ ሰርታችሁ ፖስት እስክታደርጉት ድረስ ያለውን ስቴፕ ያካትታል። እንዲሁም ደግሞ ከተለያዩ አይነት አንግሎች ስለሆነ እነዚህ ሚስቴኮች ያስቀመጥኳቸው ለምሳሌ ከኮንተንት ክሪኤሽን፣ ቪዲዮ አቀራረጽ፣ ኤዲት አደራረግ እንዲሁም ኮንተንት አይዲያውን ከማምጣት አንጻርና ከማይንድ ሴት አንጻር ስለሆነ እነዚህ ሚስቴኮች ማድረግ የለባችሁም ብዬ ነው የማምነው። ወደ መጀመሪያው ስህተታችን ስንገባ ኦብሰሲንግ ኦቨር ጊር ኢንስቴድ ኦፍ ሜሴጅ፣ ማለትም ክሬት ከማድረጋችሁ በፊት እቃ እስኪሟላላችሁ ድረስ መጠበቅ። እውነቱን ልንገራችሁ መጀመሪያ ላይ ኮንተንት ክሬት ማድረግ ሲጀምሩ የትኛውም ሰው ስለናንተ ኮንተንት እንዲሁም ቪዲዮ ኳሊቲ ምንም ግድ አይሰጠውም። ስለዚህ እናንተ ሊመስላችሁ የሚችለው ወይም ደግሞ ወደ ኮንተንት ክሪኤሽን እንዲሁም ደግሞ የምትፈልጉትን ቪዲዮ ክሬት ለማድረግ የምትፈልጉት ጊር እስኪሟላ ድረስ መጠበቅ እናንተን ወደ ኋላ ነው የሚያስቀራችሁ እንጂ መቼም ዛሬ ነገ ክሬት አደርጋለሁ እያላችሁ ለፐርፌክት ሞመንት ስትጠብቁ እናንተ ክሬት ከማድረግ ወደ ኋላ ዲሌይ ስለሚያደርጋችሁ ማለት ነው። ስለዚህ ይህ የማይንድ ሴት ሚስቴክ መኖር የለበትም። ባላችሁ ነገር ነው መጀመሪያ ያለባችሁ። ብዙ ሰዎች እነዚህ ነገሮች ሲሉ ሰምታችሁ ሊሆን ይችላል። ስለዚህ የምትፈልጉት ጊር እስኪሟላ ድረስ ኦብሰስድ ከመሆን ይልቅ ከናንተ የሚጠበቅባችሁ ክሊር የሆነ አይዲያ፣ ክሊር የሆነ ማስተላለፍ የምትፈልጉትን ሜሴጅ ጋዘር አድርጎ መስራት ይሆናል ማለት ነው። ባላችሁ ነገር መጀመር the best thing ነው ማለት ነው። ወደ ሁለተኛው ስህተት ስንገባ ደግሞ no strong hook ወይም ደግሞ ኮንተንታችሁን ክሬት ስታደርጉ ስትሮንግ የሆነ ሁክ አለመጠቀም ማለት ነው። የሰዎችን አቴንሽን ግራብ ለማድረግ በጣም ቁልፍ ፖይንት የሆነው ነገር ሁክ ነው። ያንን ሁክ እንዴት አድርጋችሁ ተጠቅማችሁ የሰዎችን አቴንሽን መያዝ መቻል፣ በተለይም ደግሞ የመጀመሪያው 5 ሰከንዶች ማተር ስለሚያደርጉ እንዴት አድርጋችሁ የሰዎችን አቴንሽን ግራብ እንደምታረጉ በደንብ ፎከስ አድርጋችሁ መጨነቅ አለባችሁ ማለት ነው። ሞስት ቢጊነር ክሬተርስ እንዲሁም እኔን ጨምሮ መጀመሪያ ላይ ክሬት ማድረግ ሲጀምር በተለይ ሁክ ማተር እንደሚያደርግ አላቅም ነበር። ምክንያቱም ሁክ ተመልካቾች የእናንተን ቪዲዮዎች በሚመለከቱበት ሰዓት ሙሉ ቪዲዮን እንዲጨርሱት የሚያደርገው ዋነኛው ቁልፍ ፖይንት ስለሆነ ማለት ነው። በተለይም ሁክ ደግሞ ሎንግም ሾርት ፎርም የሆኑ ኮንተንቶች ላይ ማተር ያደርጋል። ስፔሻሊ ሾርት ፎርም ኮንተንቶችን የምትሰሩ ከሆነ ሾርት ፎርም ኮንተንቶች የሚመለከቱ ኦዲየንስ ብዙ የአቴንሽን ስፓን ስለሌላቸው ቶሎ ስክሮል የመደረግ ቻንሱ ሃይ ነው ማለት ነው። ለምሳሌ ፊር፣ ፔን፣ ኔጌቲቭ የሆኑ ነገሮችን በማቀላቀል እነዚህ ሁካችሁ ላይ ብትጠቀሙ ሞር ሁካችሁ ኤክስፕሎድ እንዲያደርግ ያደርጉታል ማለት ነው። ለምሳሌ አንድ ሁክ መጠቀም እንችላለን። ሰላም እንዴት ናችሁ ናትናኤል ነኝ ብዬ ከመጀመር ይልቅ በዚህ ቪዲዮ መጨረሻ እነዚህ ነገሮች ታስተካክላላችሁ። ከዚህ ቪዲዮ በኋላ አመለካከታችሁ ይቀየራል። ቪዲዮ መቅረጽ አቁሙ። ይህን ቪዲዮ ካያችሁ በኋላ እንደነዚህ አይነት ቪዲዮችን መቅረጽ ታቆማላችሁ። ልክ እንደዚህ ያደረጋችሁ የተለያዩ አይነት ሁኮችን በመጠቀም የሰዎችን አቴንሽን ግራብ በማድረግ የቪዲዮአችሁን ኳሊቲ አንድ ስቴፕ ከፍ ማድረግ ትችላላችሁ ማለት ነው። ሶስተኛው ስህተት ደግሞ ቶኪንግ ላይክ የቱቶሪያል ሮቦት ወይም ደግሞ ስትናገሩ ቅርዝዝ ያለ ኢነርጂ የሌለው ላይ በደንብ ስለምትናገሩት ነገር ኮንፊደንት ያልሆነ አነጋገር ቪዲዮአችሁን ኪል ያደርገዋል። አሁን ለምሳሌ እንደዚህ አድርጌ ባወራችሁ አሁን የምነግራችሁ ነገሮች እንደዚህ እያደረኩ ኤክስፕሌን ባረጋችሁና እናንተ ይህንን ቪዲዮ ልትከታተሉት የምትችሉት እስከ ትንሽ ጊዜ ብቻ ነው። ከዛም በመቀጠል ቪዲዮውን ሊቭ ታደርጉታላችሁ። ልክ እንደዚህ እያደረኩኝ ኤክስፕሌን ከማድረግላችሁ ሞር ኤነርጄቲክ እንዲሁም ደግሞ ስለምናገረው ነገር በደንብ ኳሊፋይድ አድርጋችሁ ማውራት እንዲሁም ኤክስፕሌን ማድረግ ቪዲዮአችሁን እስከ መጨረሻ ድረስ እንዲመለከቱትና የተመልካቾችን ኢነርጂ ሃይፕ ማድረግ ስለምትችሉ ማለት ነው። ለዛም ነው ሞቲቬሽናል ቪዲዮዎች በደንብ ሃይፕ እያደረጓችሁ እንድትቀጥሉና በደንብ ሞቲቬትድ እንድትሆኑ የሚያደርጓችሁ ማለት ነው። ምክንያቱም ሞቲቬሽናል ቪዲዮዎችን በምንመለከትበት ጊዜ ሃይፕድ እንሆናለን እንዲሁም ደግሞ አብረን ኢነርጂውን ፊል እናደርጋለን። ያንን ኢነርጂ ወይም ደግሞ ሃይፕድ የምንሆንበት ምክንያት ስፒከሩ የሚጠቀማቸው የላንጉዌጅ ኤክስፕሬሽን ኦር ደግሞ የሚናገርበት መንገድ እናንተንም the same thing አፌክት ስለሚያደርጋችሁ ማለት ነው። ስለዚህ ኮንተንታችሁን ክሬት ስታደርጉ በጭራሽ ቅርዝዝ እንደዚህ ሆኖ ወደዚህ አትበሉ። ከነጭራሹ ለማሰብ አትሞክሩ። የምትናገሩትን ነገር በደንብ ስክሪፕትም ጽፋችሁ ከሆነ ስክሪፕት አዘጋጅታችሁ ኦር ደግሞ ያንን ነገር በደንብ ተለማምዳችሁ ኤክስፕረስ ለማድረግ መሞከር አለባችሁ ማለት ነው። አራተኛው ስህተት ደግሞ ኦቨር ኤዲቲንግ ነው። ቪዲዮአችሁን ከቀረጻችሁ በኋላ ኮንተንታችሁን አዘጋጅታችሁ ዴቨሎፕ ካደረጋችሁ በኋላ መጨረሻ ላይ ፖስት ፕሮዳክሽን ላይ ወይም ኤዲቲንግ ላይ ኤዲት በምታደርጉበት ጊዜ የሰዎችን አቴንሽን ሜክ ኦር ብሬክ የሚያደርገው ኤዲቲንግ ስለሆነ ቪዲዮአችሁን ኤዲት በምታደርጉበት ጊዜ የተለያዩ አይነት ብዙ ትራንዚሽኖች፣ ዙም ኢን ዙም አውቶች
ከምታወሩት ዲያሎግ እኩል የሚሰማ ባክግራውንድ ሚውዚክ ወይም ደግሞ ዲስተርብ የሚያደርግ ባክግራውንድ ሚውዚክ መጠቀም ሊሆን ይችላል። ሳውንድ ኢፌክቶችን ማስገባት፣ እነዚህ ነገሮች አቴንሽን በጣም ይገላሉ፣ እንዲሁም የቪዲዮአችሁን ኳሊቲ ያወርዱታል። አብዛኛውን ጊዜ ጀማሪዎች ላይ በተለይ የማየው የሳውንድ ባላንስ አለማድረግ ስህተት ነው። አንድ ነገር በምታወሩበት ወይም ደግሞ ቪዲዮአችሁን ፕሬዘንት በምታደርጉበት ጊዜ ያ ሚውዚክ ያስፈልጋል። ሚውዚካችሁን በምትጠቀሙበት ጊዜ ግን ቱ ላውድ ማድረግ የለባችሁም፣ እንዲሁም ደግሞ በጣም መቀነስ የለባችሁ። ሜንቴን አድርጋችሁ ከናንተ ከምታወሩት ንግግር ጋር ፍሎውን ጠብቆ እንዲሄድ ማድረግ። ቱ ማች ትራንዚሽኖችን አለመጠቀም። ምክንያቱም አንድ ነገሮች እየተመለከታችሁ ቱ ማች ትራንዚሽን ስታስገቡበት ቦሪንግ ይሆናል፣ ወር ደግሞ ያንን ቪዲዮ ሲምለስሊ ተመልካቾች እንዳያዩት ስለሚያደርግ ቪዲዮአችሁንም እንዲሁም የቪዲዮአችሁን ኳሊቲ እየገደለው ይመጣል ማለት ነው። ስለዚህ ኤዲት ስታደርጉ እነዚህ ነገሮች በደንብ ተጠንቀቁ። በተለይ ኦቨር ኤዲት ሆኗል አልሆነም የሚለውን ነገር ቼክ ማድረግ አለባችሁ። ትራንዚሽን ዋይዝ፣ ኦዲዮ ሌቭል ዋይዝ የምትጠቀሟቸው ወር የምታስገቧቸው ቢሮሎች። አሁን ለምሳሌ እኔ እያወራሁኝ የምጠቀመው ቢሮል በጣም ብዙ ከሆነ ቦሪንግ ነው የሚሆነው፣ አቴንሽን አይጠብቅም። which is የሰዎችን አቴንሽን መጠበቅ መቻል አለበት። እንዲሁም ደግሞ ላይክ ቪዲዮን ሲምለስሊ መቀጠል እንዲችል ቪዲዮ በደንብ ኤዲት መደረግ አለበት። በደንብ ኤዲት መደረግ አለበት ስል ደግሞ ፕሮፌሽናል በሆነ መንገድ ኤዲት መደረግ አለበት አይደለም። ኦቨር ኤዲት ማድረግ አይጠበቅባችሁም። በቃ ሲምፕል አድርጋችሁ እናንተ ሰዎች ሊገነዘቧቸው በሚችላቸው መንገድ ኤዲት በማድረግ ማዘጋጀት፣ ኦር ደግሞ እነዚህን ነገር ፊክስ ለማድረግ ኦቨር ኤዲት ሆኗል አልሆነም የሚለውን ቼክ ለማድረግ ቪዲዮአችሁን ኤዲት ካደረጋችሁ በኋላ ለጓደኞቻችሁ ሊሆን ይችላል ለምታምኗቸው ሰዎች ያንን ቪዲዮ ላኩላቸው። ከዛ በመቀጠል የእነሱን ፊድባክ አይታችሁ ቪዲዮአችሁ ኦቨር ኤዲት እንደተደረገና እንዳልተደረገ ቦሪንግ እንደሆነ እንዳልሆነ ፊድባክ በምትቀበሉበት ሰዓት አሪፍ ይሁን አይሁን የሚለውን ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ እንደዚህ በማድረግ የቪዲዮአችሁን ኳሊቲ መጨመር ትችላላችሁ። አምስተኛው ስህተት ደግሞ ውጤትን በቶሎ መጠበቅ፣ ወር ደግሞ የሰራችሁት ቪዲዮ ቶሎ ቫይራል ይወጣል ኦር ቶሎ ኢምፓክት ያመጣል ያለውን ነገር ላይክ ሰራችሁት ቪዲዮን ፖስት አድርጋችሁ ሃይፕድ መሆን ወይም ደግሞ ኤክሳይትመንት እናንተ እንዳትቀጥሉ የሚያደርጋችሁ ትልቅ የማይንድሴት ስህተት ነው። ክሪኤተር ከሆናችሁ ቪዲዮአችሁን በሚገባ መልኩ ክሬት አድርጋችሁ ኮንቲኒየስሊ ለመቀጠል ላይክ ዛሬ የሰራችሁት ቪዲዮ ላይታይ ይችላል፣ ነገ ሊታይ ይችላል፣ ከነገ ወዲያ ድጋሚ ስትሰሩ ላይታይ ይችላል። ሶ እናንተ ቶሎ ሃይፕድ እየሆናችሁ ቪዲዮአችሁ ቫይራል ይወጣል ምናምን የምትሉ ከሆነ የራሳችሁ ማይንድሴት እንዳትሰሩ ትገሉታላችሁ። የመጀመሪያውን ቪዲዮ ፖስት አድርጋችሁ ካልታየ ሁለተኛውን ፖስት ካልታየ ተስፋ እየቆረጣችሁ ስለምትመጡ ማለት ነው። በተለይ ቲክቶክ የጀመርን ጊዜ ኮርፋይተርስን ቢልድ በምናደርግበት ጊዜ ለአንድ ወር ያክል ኮንቲኒየስሊ ፖስት እናደርግ ነበር፣ ግን ኢቨንቹዋሊ የመጣው ሪዘልት ጥሩ አልነበረም። ሼር የምናደርገው ነገር እንዲሁም ደግሞ እንዴት ክሬት ማድረግ እንዳለብን ስላላወቅን ቫልዩብል የሆነ ነገር እንዴት አድ ማድረግ እንደምንችል እስክናቅ ድረስ ለአንድ ለሶስት ወር ጋፕ ኖሮ እንዲሁም ደግሞ አቁመነው ነበር። ያ ነገር እኛ ለሶስት ወር ለአራት ወር እንድናቆመው ስላደረገን ማለት ነው። ከዛ በመቀጠል በደንብ ሪሰርች ሰርተን እንዴት አድርገን መስራት እንደምንችል ሙሉን በደንብ ፕራክቲስ አድርገን ከመጣን በኋላ ቫልዩዎችን አድ ማድረግ ስንጀምር እንዴት ፕሬዘንት ማድረግ እንደምንችል ስናውቅ ሁኮችን ተጠቅመን እንዴት ኢንጌጅ ማድረግ እንደሚቻል ስናውቅ ዛን ጊዜ ከዚህ ጋር ኮላቦሬቲቭሊ አንድ ላይ በማድረግ ኪፕ ጎይንግ ማድረግ ይቻላል ማለት ነው። ስቲልም ፖስት እያደረጋችሁ ሁካችሁንም እንዲሁም ይሄን ሁሉ ነገር አድርጋችሁ ላይታይ ስለሚችል እናንተ ማድረግ ያለባችሁ ኮንሲስተንሲያችሁ የተጠበቀ ይሁን፣ ያላችሁን ሪትም ጠብቃችሁ ቪዲዮአችሁን መስራት መቻል ነው ማለት ነው። ስድስተኛው ስህተት ደግሞ ትልልቅ ክሬተሮችን ለምን እንደሚሰራ ሳታውቁ ኮፒ ማድረግ ነው። አብዛኛውን ነገር ኮፒ ልታደርጉ ትችላላችሁ። ኮፒ ማድረግ መጥፎ ነገር ኖሮት አይደለም። ብዙ ጥሩ ነገሮችን ኮፒ ማድረግ አለባችሁ። በተለይ ኮንተንት ክሪኤሽን ጌም ላይ ከአንድ ክሬተር ሌላ ክሬተር ኮፒ መደራረጉ እናንተን እያሳደጋችሁ ይመጣል። አክቹሊ ግን ደግሞ ጀማሪ ሆናችሁ ለምን እንደሚሰራና ያንን ነገር ለምን ኮፒ እንደምታደርጉት ሪዝኑን ሳታውቁት ዘላችሁ ኮፒ ማድረግ እናንተን ወጥመድ ውስጥ ነው የሚከታችሁ ማለት ነው። የመጀመሪያ ክሬተሩ ለምን እንደሰራው ኦር ምን አስቦ እንደሆነና መልእክቱ ምን እንደሆነ ክሊር አውት አድርጋችሁ በታትናችሁ ማወቅ አለባችሁ። ከዛም በመቀጠል ደግሞ ዝም ብላችሁ ኮፒ ሳይሆን ማድረግ ያለባችሁ ከናንተ ብራንዲንግ ጋር ይሄዳል ወይ ኦር ደግሞ ሜሴጁ እናንተ ፎርም ከምታረጉት ብራንድ ጋር ኦር ፐርሰናል ብራንድ ጋር ማተር ያደርጋል ወይ የሚለውን ነገር ቼክ ማድረግ አለባችሁ። ብዙ ክሬተሮችን ስለማይ ነው በተለይ ቫይራል የወጡ ነገሮችን እንደወረደ ኮፒ ስለሚያደርጉ እነዛ ነገሮች ኦልድ ታይም ላይ ሄደው እነዛ ነገሮች ኮፒ እያደረጋችሁ አጠራቅመው የሆነ ሰዓት ላይ ፍሪዝ ይሆናል which is መሄጃ የለውም ኦር ስትራክቸር አይኖረውም ማለት ነው። ይህ ማለት ኮፒ ያደረጉት ከአንዱ ክሬተር ከተለያዩ ክሬተሮች የተለያዩ አይነት ነገሮችን ኮምባይን አድርጋችሁ አውትካሙን ካላወቃችሁት ላይክ የእናንተ የምትሄዱበትን መንገድ ኦር ክሬት የምታደርጉበትን መንገድ ስለሚያስታችሁ ወዴት እንደምትሄዱ ብላይንድ ያደርጋችኋል ማለት ነው። ኮፒ ማድረግ ጥሩ ነገር ሆኖ ሳለ ግን ደግሞ እንዴት አድርጌ ወር ደግሞ ለምን ኮፒ ማድረግ እንዳለባችሁ በደንብ ጠንቅቃችሁ ማወቅ አለባችሁ። ኮፒ ስታደርጉ ግን በጣም ተጠንቅቃችሁ መሆን አለበት ማለት ነው። ሶ የመጨረሻው ሚስቴክ ደግሞ አክቹሊ እኔ ሪከመንድ ማድረጋችሁ ነገሮች ናቸው። በተለይ ጀማሪ ከሆናችሁ ጊር ዋይዝ እንዲሁም ኤዲቲንግ ዋይዝ አንዳንድ እኔን ካጋጠሙኝ ነገሮች ልንገራችሁ። ጊር ዋይዝ ፎከስ ማድረግ ካለባችሁ ኮንተንታችሁን ክሬት ለማድረግ ከምትጠቀሟቸው የኢኩዊፕመንት እቃዎች አንፃር አፕግሬድ ልታደርጉ ሊሆን ይችላል። እንዲሁም ደግሞ ላይክ ልትጀምሩ ከሆነ ማድረግ ያለባችሁ የመጀመሪያው ስቴፕ ኦዲዮአችሁ ላይ በደንብ ፎከስ ማድረግ ነው። ብዙ ሰዎች ካሜራ ላይት ይመስላቸዋል። ኖ ኦዲዮ እና ቪዲዮ
50% ድርሻ አላቸው። ይህንንም ስላችሁ የምትመለከቱት ቪዲዮ ጥራት ኖሮት ግን ደግሞ ኦዲዮ ኳሊቲ ከሌለው ወይም ደግሞ የማይሰማ ከሆነ ያንን ቪዲዮ አትቀጥሉትም ኦር ደግሞ አትጨርሱት። ምክንያቱም እኛ ሰዎች በባህሪያችን የምንመለከተውን ነገር እያዳመጠ እኩል ሲንክሮናይዝ እያደረግን ስለሆነ ኢንተርፕሬት የምናደርገው የምናየውን ነገር በደንብ እንዲሰማን እንፈልጋለን። የምንሰማን ነገር ደግሞ በደንብ ክሊር ሆኖ እንዲታየን ስለምንፈልግ ማለት ነው። ስለዚህም መጀመሪያ ኢንቨስት ማድረግ ያለባችሁ ኦዲዮ ኳሊቲያችሁ ወይም ደግሞ ማይክ ላይ ነው ማለት ነው። ማይካችሁ ላይ ኢንቨስት ካደረጋችሁና የምትናገሩት ነገር በደንብ የሚሰማና ክሊር ከሆነ ሰዎች የመመልከት ቴንደንሲያቸው ከፍ ያለ ነው። which is ጥሩ ባይሆንም ኢሜጅ ኳሊቲያቸው ከመጨረሻው ግን የመጨረስ ካፓቢሊቲ አላቸው ማለት ነው። በሁለተኛ ደረጃ ላይ ከካሜራ ይልቅ ላይቲንግ ነው። ካሜራችሁ በስልክም ልትቀርጹ ትችላላችሁ ኦር ደግሞ ኤኒ ሎ በጀት የሆኑ ካሜራዎችንም ልትጠቀሙ ትችላላችሁ። ግን ደግሞ እኛ የሰው ልጆች የምናየው ነገር ላይትን ባውንስ አድርጎ ስለሆነ ወደ አይናችን የሚገባው ብርሃን ወደ አይናችን ገብቶ ያለውን ነገር ኢንፎርሜሽን ዳይጀስት አድርጎ ስለሆነ የምንመለከተው ከካሜራ ይልቅ ላይታችሁ ላይ በደንብ ማተኮር አለባችሁ ማለት ነው። ይህም ደግሞ አርቲፊሻል ላይት ሊሆን ይችላል እንደዚህ አሁን እንደምጠቀመው ወይም ደግሞ ዴይ ላይት ወይም ደግሞ የናቹራል ላይቶችን በመጠቀም መስራት ትችላላችሁ ማለት ነው። as long as እናንተ ኢነፍ ላይት እስካላችሁ ድረስ ተመልካቾቻችሁ ቪዲዮአችሁን በደንብ ሊመለከቱት ስለሚችሉ ማለት ነው። ከዛም በመቀጠል ካሜራ ነው። ካሜራችሁን ደግሞ ቀስ እያላችሁ አፕግሬድ ማድረግ ትችላላችሁ። እንዳልኳችሁ በስልካችሁ መጀመር ትችላላችሁ። ከዛም በመቀጠል ሎ በጀት እያለ ወደ ላይ አፕግሬድ ማድረግ ትችላላችሁ ማለት ነው። ኤዲቲንግ ዋይዝ ደግሞ የተለያዩ አይነት ዩዘር ፍሬንድሊ የሆኑ የኤዲቲንግ ሶፍትዌሮች አሉ። ካፕከት፣ ቪን ኤዲተር፣ አዶቤ ፕሪሚየር ፕሮ፣ ዳቪንቺ ሪዞልቭ እያለ ይቀጥላሉ ማለት ነው። እናንተ የምትጀምሩበት ወር ደግሞ ያላችሁ ነገር ቪዲዮአችሁን ኤዲት ለማድረግ ስልክ ከሆነ ያላችሁ ስልካችሁን ተጠቅማችሁ መጀመር ትችላላችሁ። ሌላኛው ደግሞ ሎ ኢንድ ፒሲም ከሆነ ያላችሁ ብዙ ማያሰራችሁን ፒሲም ካላችሁ ለዛ የሚሆኑ እንደ ካፕከት ፒሲ ላይት የሆኑ የቪዲዮ ኤዲቲንግ ሶፍትዌሮች አሉ። እነዛን በመጠቀም ሎ ኢንድ ፒሲያችሁን ተጠቅማችሁ ኤዲት ማድረግ ትችላላችሁ። በዚህ አጋጣሚ ኢንስፓየር ካደረጋችሁ እኔም ስጀምር ሎ ኢንድ ፒሲ ነበር የነበረኝ። ዲኤል ኢንስፓየሮን 15 ትባላለች which is 6 GB RAM ብቻ ነበር የነበረው። ግራፊክስ ካርድ አልነበረውም። ሃርድ ዲስክ ነበር የሚጠቀመው። SSD የለውም። ጀነሬሽኑም ያን ያህል የተካበደለት ፒሲ አልነበረም። ግን ስቲል ክሬት የማድረግ ፓሽኑ ስለነበረኝና ክሬት ለማድረግ የምፈልጋቸውን ነገሮች በዛ ፒሲ ክሬት ማድረግ ችያለሁ ማለት ነው። እናንተም ሎ ኢንድ ፒሲ ከሆነ ያላችሁ ስልክ ከሆነ ያላችሁ ላይክ ፋንሲ ነገር ኦር ሃይ ኤንድ የሆኑ ነገሮችን አትጠብቁ። በኤዲቲንግ ላይ በደንብ ባላችሁ ነገር ኤዲት ማድረግ ትችላላችሁ። ዋናው የምታስተላልፉት ሜሴጅ ክሊር ይሁን። እንዲሁም ደግሞ ከናንተም እነዛን ቱሎች ተጠቅማችሁ እንዴት አድርጌ ማክሲማይዝ አድርጌ ኮንተንቴን ቱ ዘ ማክስ ዴሊቨር ላደርግ እችላለሁ የሚለውን ነገር ቁጭ ብላችሁ ክሪኤቲቭ በሆነ መንገድ ማሰብ መቻል ነው ማለት ነው። እስካሁን የጠቀስኩላችሁ እኔ ልሰጣችሁ የምችላቸውን የተለያዩ አይነት አስፔክቶችን እንዲሁም ደግሞ ቢግነር ክሬተሮች ሊሳሳቷቸው የሚችሏቸው ስህተቶች ናቸው። በቀጣይ ቪዲዮ እንድሰራላችሁ የምትፈልጉት ቪዲዮዎች ካሉ ኮሜንት ሴክሽን ላይ አስቀምጡልኝ። አት ኤኒ ታይም ሪፕሌይ እያደረኩኝ እንዲሁም ጠቃሚ ሆኖ ካገኟቸው ቪዲዮ መሰራላችሁ ይሆናል። እንዲሁም ደግሞ ለቪዲዮ ኤዲተሮች እንዲሁም ኮንተንት ክሬተሮች ሪከመንድ የማደርጋቸውን ፒሲ አይነቶች እንዲሁም የተለያዩ አይነት የፒሲ ሪቪዎችን ስለምሰራላችሁ ስቴይ ቲዩንድ ሆናችሁ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር አድርጉላቸው። በቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ።